ጉዞ ወደ ዱባይ ስጠብቀውና በጉጉት በቃ እንደሚያደርገው እርግጠኛ ሆኜ ስጠብቀው የነበረው ነገር ተሳክቷል ማለት ነው። እንኳን ደስ ያላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁ ብዝት ይበልልኝ። የረመዳን ወር እንዴት እያደረጋችሁ ነው? እያለቀብን ነው። ያለውን ቀሪ ጊዜ በሰላም የምንጾመውና የምንጨርሰው ያድርገን። ከመምጣቱ አለቀብን ማለት ነው። ውድ ቤተሰቦች እንግዲህ ሀይሚ በጣም ደስ ብሏታል። የማታውን ቪዲዮ ያያችሁ ሁላችሁም እንደተደሰታችሁ ማለት ነው። እኔም ስጠብቅ ነበር፣ በጉጉት ስጠብቅ ነበር። እንደሚያደርገው ደግሞ እርግጠኛ ነበርኩ ማለት ነው። ሁላችንንም አስደስቶናል፣ ሰርፕራይዝ አድርጎናል። ብሩኬ ይገባዋል በቃ ማለት ሀይሚ ይገባሻልና እንግዲህ ሀይሚ ወደ ዱባይ ትመጣለች ማለት ነው። እኔ ነግሬያችሁ ነበር ቀድሜ ጉዞ ወደ ዱባይ ብዬ ነበረ። እንዳልኩትም ሆነ ማለት ነው። እመኑኝ እኔ ውሸት አላወራም ስላችሁ እና ውድ ቤተሰቦች ማታ ያየሁትን ቪዲዮ ሳይ በሳቅ ነው በቃ አላደር ከደስታ ብዛት ፈገግ እያልኩ ነበር ሳይ የነበረው። ሀይሚ እንግዲህ እስኪ ደግሞ ዱባይ ላይ መታ ያለውን ነገር አብረን እናያለን። ሪያክቷን፣ ስሜቷን፣ ደስታዋን አብረን የምንካፈል ይሆናል። በቃ እንደዚህ ለጥላት ክፍተት ሳይሰጡ ደስ ይላል። አንድ ላይ መሆናቸው ማለት ነው። በጣም ደስ የሚል ነገር ነው። አንድ ላይ ሆነው እንደዚህ ወዳጅም ጥላትም አለና አድርድብን እንዲሉ ማለት ነው። ብቻ እኔ ደስ ብሎኝ እና ውድ ቤተሰቦቼ ደስታዬን ለማካፈል ነው የመጣሁትኝ። እስኪ ያኝ ቤተሰቦች እንደኔ ደስ ያላችሁ ደስታቸውን ግለጹ ማለት ነው ኮሜንት ላይ። ብቻ በጣም ነው የመጀመሪያው ማታ ቪዲዮ ራሱ ፈን አድርጎ ነበር። ማታ ደግሞ ብሩኬ ሰርፕራይዝ ሲያደርገን እየሌለ ነው እኔ ደስ ያለኝ። ሀይሚዬ እንኳን ደስ ያለሽ። ከቡራ ጋር እንግዲህ ጉዞ ወደ ዱባይ ብለናል። መልካም ጉዞ ይሁንላችሁ፣ መልካም የፍቅር ጊዜ ብለናል። ኑልን